የአማርኛ ቋንቋን መማር የእርስዎን ተደራሽነት ይጨምራል፣ እድልዎንም እውን ያደርጋል። በዚህ ቪዲዮ የአማርኛ ቋንቋ ትምህርትን እንዴት ማንበብ እንደምንችል የሚያሳዩ መሰረታዊ ነገሮችን እንማራለን ማለት ነው። በቀላሉ መንገድ እንጀምራለን። ከመጀመሪያው ተነስታችሁ እስከ መጨረሻው ድረስ አብረን እንሂድ ማለት ነው። በዚህ ቪዲዮ እንዴት ስዕሎችን ተጠቅመን የአማርኛ ጽሁፎችን እናነባለን ወይም እንጽፋለን የሚለውን እናያለን ማለት ነው። ቪዲዮን ላይክ እያደረጋችሁ ጀምሩ። ኮሜንት ሼር እያደረጋችሁም አበረታቱኝ ማለት ነው። በውስጥ መስመር መማር የምትፈልጉ ታች ላይ ባስቀመጥንላችሁ ስልክ ቁጥር ደውሉልን። ወደ ትምህርቱ እንሄዳለን። ከዚህ ላይ እንደዚህ ስታዩት ምን ትመስላለች? ምን ትመስላለች? እቺ ድመት ነች። ድመት ነች። ስለዚህ ድመት ብለን እንዴት እንጽፋለን? ድመት ብለን እንዴት እንጽፋለን? ድ መጀመሪያ ፊደል ድ። ድ ማለት የደ ቤት ስድስተኛ አይደለ? ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ። ስድስተኛ ላይ አገኘዋት። ድ አልኩኝ የመጀመሪያ። ከዛ ድመ። መ ማለት የመ ፊደል የመጀመሪያ ቤተሰብ ድመ፣ መ፣ ት። ድመት። ት ማለት ስድስተኛ ላይ እናገኛታለን። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ት። ስለዚህ ድ፣ መ፣ ት፣ ድ፣ መ፣ ት፣ ድመት ብለን ስንጽፍ ወይም ስናነብ እንደዚህ ይሆናል ማለት ነው። ድመት፣ 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 ድመት። ከዚህ ላይ ይሄ ስታዩት ምን ይመስላል? ምን ይመስላል? በደንብ እዩት። በጣም አሪፍ ፈረስ ነው አይደል? ፈረስ። ስለዚህ ፈረስ ብለን እንዴት እንጽፋለን? ወይም ፈረስ ብሎ የተጻፈን ቃል እንዴት እናነባለን? ፈ ማለት የፈ ቤተሰብ የመጀመሪያ ፈ፣ ረም የመጀመሪያ ፈረ፣ ስ። ስ ማለት ስድስተኛው። ስ ማለት ስድስተኛ። ፈ፣ ረ፣ ስ የሰ ቤት ስድስተኛው ማለት ነው። ጭንቅላቱ ላይ ዞር ብሏል ትንሽ። ልክ እንደ ሌሎች የሰ ቤተሰቦች ቀጥ ያለ አይደለም። ዞር ብሏል ወደ ግራ ትንሽ። ስለዚህ ፈረስ ስድስተኛ ስ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ። ስ ማለት ይሄ ነው። ፈረስ፣ ፈረስ፣ ፈረስ። በጣም አሪፍ። ወደዚችኛዋ እንሄዳለን። እችስ ስዕሏ ስትታይ የምን ትመስላለች? የምን ትመስላለች? በግ። በጣም አሪፍ። የበግ ነቻ። ስለዚህ በግ ብለን ስንጽፍ እንዴት ነው? በ የመጀመሪያ በ፣ በ። ግ፣ ግ፣ ግ ስንተኛ ላይ እናገኛታለን? ስድስተኛ ላይ። ገ አንደኛ፣ ጉ ሁለተኛ፣ ጊ ሶስተኛ፣ ጋ አራተኛ፣ ጌ አምስተኛ፣ ግ ስድስተኛ። ግ በግ። ስለዚህ ግን ስድስተኛ ላይ አገኘነ። በግ፣ በግ፣ በግ። ስለዚህ በግ ብለን ስንጽፍ የመጀመሪያ በ እና የገ ቤት ስድስተኛ እናረጋለን። ግ፣ በግ፣ በግ፣ በግ። ከዚህ ላይስ ይሄ ምን ይመስላል? አበባ ነዋ። በጣም አሪፍ። አበባ፣ አበባ። ስለዚህ አበባ ብለን ስንጽፍ ወይም ስናነብ ከዚህ ላይ አ የመጀመሪያ አ፣ በ የመጀመሪያ በ የመጀመሪያ። ከዚህ ላይ ደግሞ ባ አራተኛ ባ፣ 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 ባ። በጣም አሪፍ። አ፣ በ፣ ባ፣ ባ አራተኛ ባ። በ አንደኛ፣ ቡ ሁለተኛ፣ ቢ ሶስተኛ፣ ባ አራተኛ። አ፣ በ፣ ባ አበባ፣ አበባ። በጣም አሪፍ ነው። አበ፣ ባ፣ ባ፣ ባ አራተኛ ባ። ሌሎቹ የመጀመሪያ አም የመጀመሪያ በም የመጀመሪያ ባ ግን የመጀመሪያ እግሯ ስላጠረ አራተኛ ነች ማለት ነው። አራተኛ ነች። አበባ፣ አበባ። ስለዚህ ድመት፣
በግ፣ ፈረስ፣ አበባ ብለን ስንጽፍ ወይም ስናነብ ይህን ይመስላል ማለት ነው። እናንተ ደግሞ በቀላሉ ስዕሉን እያያችሁ እንዴት እንደምታነቡና እንዴት እንደምትጽፉ ቀለል ሊያደርግላችኋል ብዬ ያሰብኩት ነው። በደንብ ተማሩበት። ከመጀመሪያው እስከ መጨረሻው ድረስ ተከታተሉን ማለት ነው። ወደ ሁለተኛው እንሄዳለን። ከዚህ ላይ ይህን ስታዩት ምንድን ነው? ይሄ ውሻ ነው። ውሻ። ስለዚህ ውሻ ብለን ስንጽፍ የወ ቤት ስድስተኛ ወ፣ ው፣ ዊ፣ ዋ፣ ውዬ፣ ው፣ ወ፣ ወ። ስለዚህ ው ስድስተኛ ው፣ ወ፣ ዊ፣ ዋ፣ ውዬ፣ ው፣ ሻ ደግሞ አራተኛ ሸ፣ ሹ፣ ሺ፣ ሻ፣ ውሻ፣ ሸ፣ ሹ፣ ሺ፣ ሻ፣ ውሻ። ከዚህ ላይ ደግሞ እች ምንድን ነች? አህያ ነቻ። አህያ። ስለዚህ አህያ ብለን ስንጽፍ ወይም ስናነብ አ የመጀመሪያ፣ ህ ስድስተኛ፣ ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ ስለምንል ህ፣ አህ። ያ ደግሞ የ፣ ዩ፣ ይ፣ ያ፣ አህ፣ ያ፣ አህያ፣ አህያ። ውሻ፣ አህያ። ከዚህ ላይ ደግሞ እች ምንድን ነች? ግመል ነቻ። ግመል ነች። ስለዚህ ግመል ብለን ስንጽፍ ግ ስድስተኛ፣ ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ከዛ መ የመጀመሪያ፣ ል ስድስተኛ። ቀለበቷ ውስጥ ላይ ከሆነ የለቤት ስድስተኛ ነች ማለት ነው። ል፣ ለሉ፣ ሊ፣ ላ፣ ሌ፣ ል። ስለዚህ ግ፣ መ፣ ል፣ ግመል። ውሻ፣ አህያ፣ ግመል። መጨረሻውስ ምንድን ነው? በጣም አሪፍ በሬ ነው አይደል? በሬ። ስለዚህ በሬ ብለን ስንጽፍ በ ባለ መጀመሪያ፣ ሬ ደግሞ አምስተኛ፣ ረ፣ ሩ፣ ሪ፣ ራ፣ ሬ፣ በሬ። ስለዚህ ውሻ፣ አህያ፣ ግመል፣ በሬ። በጣም አሪፍ ነው። ወደ መጨረሻው እንሄዳለን። ምንድን ነው? እዩት በደንብ። ማንጎ። ስለዚህ ማንጎ ብለን ስንጽፍ ማ ስንተኛ ነው? አራተኛ ማ። ምክንያቱም የመጀመሪያ እግሩ ስላጠረ የመጨረሻ እግሩ ደግሞ ስለረዘመ ማ ነው። አራተኛ ሚ ማ። ስለዚህ ማ። ን ማለት ደግሞ ን የነ ቤት ስድስተኛ ነኑ፣ ኔ፣ ና፣ ኔ፣ ን። ስለዚህ ማን፣ ጎ። መጨረሻ የገቤት መጨረሻ ሳ እንዳትመስላችሁ ጎ ነች። ገጉ፣ ጊጋ፣ ጌ፣ ግ፣ ጎ መጨረሻ። ስለዚህ ማንጎ። በጣም አሪፍ ነው። ከዚህ ላይ ስታዩት ምንድን ነው? ሙዝ ነዋ። ሙዝ። ስለዚህ ሙዝ ብለን ደግሞ ስንጽፍ ወይም ስናነብ ሙ ማለት የመቤት ሁለተኛ ሙ። ከዛ ዘ፣ ዙ፣ ዚ፣ ዛ፣ ዚ፣ ዝ ስድስተኛ ዝ። ስለዚህ ሙ ብለን ዝ እንላለን። ሙዝ። ማንጎ፣ ሙዝ። በነገራችን ላይ በውስጥ መስመር በደንብ እናስተምራችኋለን። በደንብ የማታነቡ ከሆነ በየትኛውም የዕድሜ ክልል ትልቅም ትንሽም አይልም ወጣት ምንም ነገር ሁሉን የዕድሜ ክልል ያላችሁ
ማንኛውም አማርኛ ማንበብ የማትችሉ ሰዎች ከመጀመሪያው ከፊደላት ጀምረን እያስተማርን ስለሆነ እንዳያልፏችሁ ከመጀመሪያው ጀምራችሁ በደንብ ረጃጅም ጽሁፎችን እንድትጽፉና እንድታነቡ እናደርጋለን። በ0953 61 59 56 ብላችሁ መደወል ትችላላችሁ ማለት ነው። ወደ ቀጣዩ እንሄዳለን። ከዚህ ላይ ስታዩት ምንድን ነው? ነጭ ነገር ምን ይመስላል? ወተት ይመስላላ? ወተት። ስለዚህ ወተት ብለን ስንጽፍ እንዴት ነው? ወ የመጀመሪያ ወ የመጀመሪያ ተ ተም የመጀመሪያ ከዛ ት ስድስተኛ ተ ቱ ቲ ታ ቴ ት ስድስተኛ ት ወተት ወተት ወተት። በጣም አሪፍ ነው። ከዚህ ላይ ስታዩት ምንድን ነው? ምን ይመስላል? ሎሚ ይመስላል። ኦኬ። ስለዚህ ሎሚ ብለን ስንጽፍ እንዴት ነው? ወይም ስናነብ ሎ የመጀመሪያዋ ሎ ማለት ለሉ ሊላ ሌልሎ መጨረሻዋ ሎ። ከዛ ሚ ባለ ጫማዋ ሶስተኛ ሚ መሙ ሚ። ስለዚህ ሎ ሚ ሎ ሚ ሎሚ 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 ሎሚ። በጣም አሪፍ ነው። ስለዚህ እናንተ ስዕሎችን እያያችሁ በደንብ ትለማመዱበታላችሁ። ምክንያቱም ስዕሎችን እያያችሁ ጽሁፉ እንኳን ቢከብዳችሁ ስዕሉን ማንበብ የምትችሉበትን መንገድ ነው ያመጣሁላችሁ። በዚህ ቪዲዮ በደንብ እንደተማራችሁበት ተስፋ አደርጋለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ እንሁን። ቪዲዮውን ደግሞ ከወደዳችሁት ላይክ እያደረጋችሁ አበረታቱኝ ማለት ነው። መማር የምትፈልጉ ታች ላይ ባስቀመጥናችሁ ስልክ ቁጥር ደውሉልን። ዛሬ ይዤላችሁ የመጣው ትምህርት ይህን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ ባይ